እሺ አለን ነው አለን ሁላችሁም እሺ አለሁ ነው። እሺ እዚህ ጋር ደግሞ ምንድን ነው ያልሽኝ? እኔ ልጆችን ታሳድግ እንኳን ለዚህ እንደዚህ የዩቲዩብ ያህል አልተጨነኩም። አሁን የመታ እያለኝ ነው እረፍትና አምሳ ተቀምጬ ምንም እሳት አይሰጠኝም እኮ ነገርኩሽ እኮ። አሁን እዚህ ጋር እናንተ አትረዱማ። እየነገርኳችሁ እኮ ስለማትረዱኝ ነው እንጂ ሶሻል ሚዲያ በእልህ አይሆንም። እልህ ስለተያያዛችሁበት ብቻ እናንተ ወይ ደግሞ ቁጭ ብላችሁ ስላደራችሁ ሰዓት ይሰጣችኋል ማለት ዘበት ነው። እንደዛ አድርጎ ሌሊቱ ሙሉ አድሮ ሰዓት የሰጠው ሰው ካለ ይምጣና ያሳየኝ፣ ለኔ እኔ አደንቀዋለሁ ማለት ነው። እንደዛ አይደለም የሚሰጠው ሰዓት። እናንተ ይዛችሁት የምትመጡት እንትን ነው ወሳኝ። የእናንተ ፕሮግራም እሱ ነው ወሳኙ ማለት ነው። እሱ ነገር እንዴት አድርጎ ነው ኦዲየንሳችሁን ሊያንቀሳቅስላችሁ የሚችለው የሚለው ነገር ነው የሚወስነው እንጂ እናንተ አንቺ ለሊቱ ሙሉ ቁጭ ብለሽ አድረሽ እኔ እዚህ ጋር 30 ደቂቃ ገብቼ ነው 30 ደቂቃ በልጥሻለሁ። እኔ እጥፍ ቪውና እጥፍ ሰዓት ሳገኝ አንቺ 1 ሰዓት አታገኝም፣ 1 ደቂቃም አታገኝም ማለት ነው። ይሄ በጣም ልዩነት አለው፣ በጣም ሰፊ ልዩነት አለው ማለት ነው። እሺ ቀለም ከከ ለምን ምን እያልሽ ነው ጂቲዬ? እሺ ለማንኛውም እንዳጠቃላይ ዙሮ የማህበራዊ ሚዲያ ልክ እንደ ምላጭ 2 አፍ ያለው መሳሪያ ነው። ትክክለኛውን እውቀት ይዘን ጊዜያችንን በመቆጣጠር እና ለበጎ ነገር ከተጠቀምንበት ህይወታችንን በእጅጉ ያቀላል። ነገር ግን ቁጥጥር ካላደረግንበት ህይወታችንን እና ጊዜያችንን ሊቆጣጠረው ይችላል ብላለች። በትክክል ቀኑዬ በደንብ ገልጸሽዋል። አመሰግናለሁ። እሺ ስራ አይብራለሁ ነው። እሺ ስራ ላይ ነው ምናምን እያልሽ ነው። ችግር የለም አለው ቃል ችግር የለም። ስራ ያለባችሁ ስራችሁን ስሩ ብያለሁ። ኦኬ ስልኩን ክፍት አድርጌ ቆሻሻ ልጥል ሄጃለሁ። እሺ ሂጂ፣ ችግር የለውም። ኦኬ እውነትህን ነው። ለካ ሁሉም ነገር በዘዴ ነው። በጉልበቴ ነበር የለም በጉልበት በልክ ይዘ ነው እኮ ነው በልክ ስላልሽው ያው ትደክሚያለሽ እንጂ ያው ደክሞሽ ትተዋለሽ እንጂ ተስፋ ቆርጠሽ የምታመጪው ለውጥ የለም። በነዛ አይሰራም። ቃልዬ ልወጣ ነው፣ ስራ አለብኝ። ደህና ደሩልኝ። መልካም ምሽት ብያለሁ ሁላችሁንም። እሺ አመሰግናለሁ። እኔም ጨርሻለሁ። ኮሜንታችሁ ስለተመቸኝ ብቻ ነው ቁጭ ያልኩት። በሉ ደህና ደሩ። በስንት ዓመት የሰበሰብኩትን አማርኛ ነው ዛሬ ማታ የጨረስኩት። እሺ አብዬ አመሰግናለሁ። ቴንኪው። ማታ እዛ እንገናኛለን። እሺ ያው የማታ ልጆቼ እንዳጠፉ ሌሊት ከ6 ሰዓት በኋላ እናወራለን። ክፍት ነው። እሺ እናመሰግናለን። አለን ነው በኖር ደግ ነው። እሺ አለሁ ነው ሁላችሁም። እሺ በርቱ። እሺ እናመሰግናለን ሁላችሁንም። አብሽሩ። አሰላሙ አለይኩም አይሻ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቃልነት ሁሉ ሰላም አለሁልሽ። አይሻዬ እንዴት ነሽ አንቺ? የጠፋ ሰው በስንት ጊዜሽ ዛሬ ማሻአላህ ብያለሁ። አደመቅሽ ቤቱን ነወርቲል ቤት ብሏል አረብ نورت البيت اهلا وسهلا تفضلي. እሺ يجيبوا لك قهوه ولا شاي؟ እሺ አለን ኧረ ታጉዬ 350 ጀዊልስ በጣም ነው የማመሰግነው። እሺ እንዴት እንደማመሰግንሽ አላገም ታጉ። ቴንኪው ብያለሁ። እሺ አለሁ ነው ቴንኪው አለሁ ቃል ዛሬ በጣም ቢዚ አለሁ። እሺ ችግር የለውም። ኮሜንት አይመቸኝም። ችግር የለም ሶፊ፣ ችግር የለም። አብሽሪ። ለማንኛውም አብሽሩልኝ ሁላችሁንም አመሰግናለሁ። ሰላም ትርንጊላ አንቺ ፈረስ ነይ እስቲ ነይ። በስንት ዓመት ዛሬ መጣሽ? ነይ ተሰቃይ በእናትሽ ካለሽ ድምፅሽን ልስማ እስቲ። እዛ ቲክቶክ ላይ ወስደውብኝ በቃ አንቺን አጠፉብኝ አይደል? ማነው ቲክቶክ ላይ ወስዶ አንቺ እንደዛ ያሻፈደብኝ? ነይ እስቲ ነይ ተሰቃይ። ሼር አመሰግናለሁ። ነይ አለው ቤተሰብ እራት እየሰራሁኝ ነው ለእናንተ ብላለች። በቃ እሺ መጣንኛም በቃ ሰምተሻል። ጂቲ እራት እየተሰራል ነው። ቀይዋን ቀሚስ ለብሰሽ እንግዲህ ፎን ነው። እሺ ቀልድ የለም። ትርንጎዬ አባዬ እንዴት ነህ አንቺ? ቆይ ምን አይነት ጅብ ነው አንቺ ሊዋጥብኝ እዛ ቲክቶክ ላይ? እኔ ቲክቶክ ሄጄ ላመልክት እንዴ? አመልክት የኔ ወድ ወንድም። ደህና ነህ? የማረሳ ምርጥ ወንድም አለሁልሽ። እንዴት ነሽ? እግዚአብሔር ይመስገን። ጠፍተሻል በጣም ተገናኝተን አናውቅም ረጅም ጊዜ። አዲስ ፎንቃ ይዞኝ ምናምን በቃ ታይጠግርሮኝ ምናምን አንተ
የለ በእናትህ ፍቅር ውስጥ የለጠው ከሳሽ ግን አባዬ ነው አዲስ ወንድ ሰሞኑን ብታይ የሆነ የድሮ የልጅነት ፍቅረኛ የመተው አንዴ ወለኛል በቃ ተሽሎኛል። የድሮ ፍቅረኛ የመተው ወለወልኩት ታባቱን። ለነገሩ አንቺ አዲስ ፎንቃ ቢይዝሽም ትወፍሪያለሽ እንጂ አትከሽም። እሺ የድሮ የልጅነት ፍቅረኛ የመተው ምናምን ወለወልኩት ታባቱ። ታይ እንጂ የኔ ፍቅር የምር ማርያምን አየሁ እኔ አልወደውም እሱ ነው የሚወደኝ። ወደ ሀገር ገባሽ እንዴ? አረ እንዴ ስገባማ በቴሌግራም ሳልነግር እንዴ አንተ ሳልነግርማ የለም። ይኸው አዲስ አበባ ስገባ አልኩ በቡና ነው የምቀበለው። ምንገባ እንዴ ነሽ? አለሁልሽ ደህና ነኝ። አይ ሳውዲ መጣ እንጂ ፍቅር ሲያንገበግበው አልኩ። ተይ መጣ ሙት የወደደና ያበደ አንድ እኮ ነው። እንግዲህ እንደዛ ምን ታረጊዋለሽ? እንዴት ነሽ ግን ጤናሽ? ደህና ነኝ እግዚአብሔር ይመስገን። ጠፍተሻል በጣም ረጅም ጊዜ በቃ እንዴ ትገባለህ ያልከው ደግሞ እንደብዬ ያ ቢሌክሽን ደግሞ እንደው እመጣለሁ እናንተ ጋር ብዬ በዛ ብለው አረጦሶ አለ ገደል ግባ ብዬ ተውኩት። እንዴ በዛ ብለው እምቢ አለኝ። አጠቃቀሙ ስላላወቅሽበት ነው እንጂ በጣም ቀላል በጣም ደስ የሚል ነው ማለት ነው። እንግዲህ በነካካህ እጅህ ከፍተህ ሰተኛ ምን ችግር አለ? ችግር የለውም ከፍትልሻለሁ፣ ካስፈለገሽ ከፍትልሻለሁ። በጣም ቀላል ነው። ወይ እንደው ልጆች ራሱ እስቲ ነይ አንቺ ፈሳም አሁን ዝም ብለሽ ወሬ አታብዢ። መተሻል እታጉን በደንብ አድርገሽ መርቂልኝ። 350 ነው ጊፍት የላከችልኝ። መርቂልኝ። በስመ አብ የኔ እናት ዋየ ዛሬ ቅዳሜ የቀደምቱ አግኝ ተገናኝ የምትፈልጊውን በእጅሽ በልብሽ ያሰብሽውን በእውነሽ አግኙ። በእጅሽ በቀኝ ተሰጪ በግራ ጥልቅ ይበል። የወደድሽውን ደግሞ እናቴ ደግሞ በልብሽ የምታንጎረጉሪውን አንቺን ይበል። እየተንከባለለ እግርሽ ስር ድፍት ይበል። የነካሽው ለምለም የረገሽው ለምለም የመረቅሽው ምሩቅ የረገምሽው እርጉም ይሁን ብለናል። የኔ ቆንጆ አግኝ ተገናኝ የኔ ፍቅር በደንብ አድርገሽ ስጪ። ነገም ከነገ ወዲያም ደግሞ ስትሰጪ በወጣ ይተካልሽ ጤናሽን ፍቅርሽን የዓለም ልጅ ታለሽ ደግሞ ልጆችሽን ይባርኩልሽ የኔ ቆንጆ። አይ ላቭ ዩ ሶ ማች። ልጅ የላትም ግን ያው አንዱ አበሳጭቷታል በእናትሽ። 9 ዓመት ሙሉ አፍቀራው 9 ዓመት ሙሉ አፍቀራው ገንዘቧን ከበላ በኋላ ጓደኛዋን የገዛ ጓደኛውን አልወሰደባትም። አይና ፈልገን በቃ አንድ ላይ እንወጣለን። ጦስሽን ጥምቡሳስሽን እሷንም ላሰርጎ ነው ትቷት የሚሄድ ይሄን የኔ ቆንጆ። ወንዶች አይታመኑም። ስሚ ይኸውልሽ አንድ ነገር እንግዲህ በፍቅር ዙሪያ ይኸውልሽ ፍቅር ሲይዝሽ ለወደፊቱ ይሄ ያንቺ አይደለም እርች ብላል። ይኸውልሽ ማርያም ይሄ አሁን ገንዘብ የሚወድ ወንድ ፍቅር የለም። ገንዘብ የወደደ ወንድ አባዬ ስንት ልጅ ነው በምን ተረዳው በለኝ አባዬ። ይኸውልህ አሁን እዛ ያለበት ታይም ላይ የሚወድህ ወንድ አንተነትህን ሳይሆን ገንዘብህ ነው። የመጀመሪያ በልጅነት ያወካቸው ወንዶች ደግሞ እንዲሁ እንደዚህ ተረድተው ስሜትን ይረዳሉ። ከተረዳሁት አንዱ ነገር እኔ ደርሶብኝ ስላየሁት በሰሞኑ ነግሬሃለሁ። ያው መጥቶ ነበር ብያለሁና በጣም አሞኝ ነበርና እንደዚህ አይቶ ፊትህን የሚወድህ ወንድ ይረዳሃል። እመቤቴን ነው የምልህና ላንቺ አላለውም። ታያት የሰው ያንቺን ትራፊ ነው የወሰደችው እንጂ በቃ ይቺ ካዳም ናት በእውነት። እንደዚህ አይነት ጓደኛ እንደው የኔ ጌታ እንደው እኔ እንደው ለባዬ ፈተሽ እንደው ጓደኛሽን አይጥና ድመት ያርጋቸው ብያለሁ። አልጋ ላይም ሆነ በፍቅራቸውም ዙሪያ የኔ ጌታ ዋንዶ ጥላሸት ይልበሱ ሙች እንደው የኔና ማሪ ብሎ ይመጣል። የዛን ጊዜ ግን እንዳትቀበሉ ስሬስ ማሪ ቢልሽ ራሱ ገብርኤል እንዳትቀበሉ እንዳትረሽኝ። ይሄን ነገር ደግሞ ተልተሽ ያንቺ ምላስ ያገኘው ማድመት ይሆን እኮ እንዳትረሽ ይበላል። ታባዬ እሷ አሁን ከሷ ጋር ይጣላል ማለት የኔ ስስት እሷ ኮራት ያሳተተች ማለቱ ስለማይቀር አንቺ ደግሞ ጥጥጥ እንዳለ ፈሰነ ይዘህዛው እኔም በካንተ የበለጠው እንደውም ሽክ ብለሽ የሚያለቃቅስ ፎቶ እንዳታርጊ። በጣም ደስተኛ ነኝ በህይወቴ። በስማም የሚወደኝ ሂዶ የሚወደው ሂዶ የሚወደኝ መጣያሽ ፒክቸርሽን እየቀያየርሽ ስብድ አድርጊ። ከዛ ቀራውን ቆልቶ ይመጣል። አንቺ ደግሞ ጥግብ በይበት። ይሄ ቡዳር አይ ጥሩንጎ እቺ ምላስ መቼም አትሞትም። በቃ ዘንድሮም አለች ግን አታረጃ እኔ ያረጀው እሷ አለች እናቴ። የምር አባዬ እንደዛ አይነት ያስጠላኛል። ጓደኛ ባይዛይ ወይ ምረጭ ጓደኛ አንቺ ምን ይፍቅር
ገደል ትግባች አራሙ ለሌባ ሸረኛ ጓደኛ አታነካካይ በቤት አታነካካይ አቦኑን ጠጥተሽ ትመለሻለሽ ብሏል። በእውነት በጣም ነው የሚስጠላው። በጓደኛ መከዳት በጣም ከባድ ነው የምር። እንዳትፈሪ እንዳትኮሪ ይዘሽ ተገኝ ባይዘዌ ይኑርሽ ካለሽ አይደለም እሱ ሺ ወንድ ትነጃለሽ። ሀቢብቲ ገደል ይግባ ሀቢብቲ ጡዝ አለጡዝ ግማታም ይሄ ሌባ ነው። በገንዘብ ተለያይቷል። ይሄው እንግዲህ እርግማንሽ ገና መሬት ሳይወርድ ሰምተሻታል። አሁን ደግሞ ተጣልቶ ተለያይቷል የሚባል ወሬ እየሰማሁ ነው። ምን ታስባለህ? ምክንያቱም ምንም አይመጣጡንም። የአንቺ ቀልብ የት ሄዶ እንዴ? አንቺን የፈጠረሽ አምላክ አለ። ይኸው ጣኔን ቀስ አድርጌ ነው አሲር ምቀኛሽን ገለል ያርግልሽ። የሴትን አሲር በሩቅ ከሴት ጓደኛ የወንድ ጓደኛ ይበልጣል። ወንድ ጓደኛ ይዘሽ ሚስጥርሽን ብትነግሪው ለወንድ ልጅ ሚስጥርሽን ይዛል። ሴት ልጅ አታውሪ። ላንቺ ቃየም ያለ ሸበላ ወንድ መጥቶ ጅግጅግ እንደሚልብሽ አልጠራጠርም። ሳምንት ስትመጪ ዜናውን ንገሪን እንዳትብጭ። እሱን ከህይወትሽ አትወጪው። ማርያምን እዚህ ጋር ፕሮፋይል ቴሽን ብታያት ነው ኬክ እኮ ነው የምትመስለው። ማንም ወንድ አያልፋትም በእርግጠኝነት። እሺ እኔማ ጓደኛ ትቻለሁ። ሰው ነው ማመን ጨምር ነው። የተውቅ ጓደኛ ብቻ አይደለም ሁሉም ሰው ያለምንም በዚህ ሰዓት ማንንም ሰው አለምንም በዚህ ሰዓት ብላለች። አው ሰው አትመኝ ማለት ያለ ሰው መኖር አትሽም። ግን አለ አይደለ የምታወጪው ሚስጥርና የማታወጪው ሚስጥር አለ። ገደብ ሊኖረው ይገባል። አንድን ሰው የምታቀርብበት ገደብ ይንጫጫል። ምንድነው የምታተራምሽብኝ? ምን ውስጥ ነው ያለሽ? ይንጫጫል ሸበካ። እሺ ችግር የለም ማስዬ፣ በቃ ልንወጣ ነው። እሺ አመሰግናለሁ። ትርንጎ አንቺ እቺ ፈሳም ስራ ላይ ነው መሰለኝ። ለማንኛውም እናመሰግናለን ቤተሰብ ሁላችሁንም። ትርንጎ ያለሽ ካለሽ እስኪ አውሪኝና ልንወጣ ነው። አሲዬ ጋሊ ቻው፣ በቃ ደህና ደር። ሸበካ ነው የኔ ነው ወይስ ያንተ ነው? ይተረከር ነበር። ደህና ደር ነው። እዛኛው ቤት ጠብቅሻለሁ። እሺ ነው ልተኝ ነው። ትክክል አለን፣ ይቆራረጣል። እሺ እኮ ቃልዬ ማለትም አንድ ሰው አምና ለአንድ ሰው ሰዎች ሚስጥርህን ሁሉንም ነገር እንደ በፊቴ ለማንም ሰው አናገርም፣ ግን ሁሉንም ነገር ሰላም ነኝ፣ ለሁሉም ጋር እባባለሁ፣ ሰላም እባባላለሁ። ግን ከዛ በበለጠ አምኜ የውስጥ ለማንም እንድናገርም በዚህ ሰዓት ብላለች። ኖ ቃልዬ ችግር የለም። ጓደኛ ብትይ ምንም ብትይ ግን ገደብ አድርጊለት። እሺ ያ ሰው እስከምን ድረስ ነው መቅረብ ያለበት፣ ምን ድረስ ነው ስላንቺ ማወቅ ያለበት የሚለውን ነገር የተወሰነ እንጂ ሁሉንም የሆድሽን አውጥተሽ የምትሰጪውማ ከሆነ ሌላ ከውጭ እኮ አይመጣብሽም ጠላት፣ እዛው ቤት ውስጥ ያለው ሰው ነው የሚያጠፋሽ ማለት ነው። ስለዚህ ሚስጥርሽን የሆነ ገደብ አድርጊለት። የሚነገረውን ትነግሪዋለሽ፣ የማይነገረውን ደግሞ ለብቻሽ በውስጥሽ ትይዣለሽ ማለት ነው እንጂ ሁሉንም ማሳለፍሽ አትስጪ። አባዬ መጣሁ። ቻው ልንወጣ ነው ትርንጎዬ፣ ሌላ ቀን ዩቱብ እኮ ትተሃል፣ እንደ ድሮ አይደለም። ኦኬ እሺ፣ አይዞሽ በላት ልጅቱን። በቃ እኔም ሻል ልስተካና ቲክቶክ ላይ ትላለህ። እሺ እኔ ወንድም እኔ ማመልከቻ ነው ማስገባው። ትርንጎን አባሩልኝ። ድሮ ባንጋሊዎች ነበር የሚመጡት፣ አሁን ትተውኛል። ከስንት አንዳንድ ነው ጊፍት አይሰጡኝ ምናምን። የጊፍት ጋር ያለ ተዘግቶብኝ። እስቲ ክፈትልኝ አንተ እኮ እንደ በደረቁ እኮ አደቃ ዩቱብ አድርጎ ማለት ነው 10,000 የገባው ቀን ቢስሚላህ ሞኔታይዜሽን ተነሳብሽ። እንዲያሁን ነው እየሰራ ነው።
እሺ ቤተሰብ ለማንኛውም ኔትወርኩ እየተቆራረጠባት ነው ይበቃናል ምንም ማለት አይደለም እሺ በትክክል ብለሃል ቃል በጣም አመሰግናለሁ በጣም ጊዜ ነበረ ሁላችንንም እናመሰግናለሁ ደህና ደሩ እሺ ደህና ደሩልኝ ሁላችሁም ደህና ደሩልኝ አመሰግናለሁ ቃል ቻው 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 እሺ ትርንጎ አሲዬ ደህና ደሩልኝ እሺ መልካም አዳር ሁላችሁንም ባይ ባይ